ህወሓት 460 ቢሊዮን ብር ያሸሸበት ልዩ ዘዴና የደበቀበት ሀገር። ተአምረኛው ህወሓት አስደማሚ የሚባል ስራውን ቀጥሎበታል። ይህ አስደማሚ የሚባለው የህወሓት ተግባር ደግሞ ህዝብን ያበሳጨና ያሳዘነ በህዝብ ላይ የተሰራ ታላቁ አሳዛኝ ድራማ ተብሏል። ህወሓት ከፍተኛ ገንዘብ በህገወጥ መንገድ ወደ ውጭ ሀገር እንዳዘዋወረ ጀርመን ላይ የሚገኘው ትራንስፓረንሲ ኢንተርናሽናል የተባለው ተቋምና አሜሪካ የሚገኘው ግሎባል ፋይናንሻል ኢንቴግሪቲ የተባለው ድርጅት አሳውቀዋል። ከ2010 እስከ 2020 ባሉት ጊዜያት 4 ቢሊዮን 600 ሚሊዮን ብር ወደ ውጭ ሀገር አዛውረዋል ተብሏል። በብላክ ማርኬቱ የምንዛሬ ዋጋ ማለት ነው። በንግድ ባንክ ምንዛሬ መሰረት ደግሞ ህወሓት ከኢትዮጵያ ያሸሸው ገንዘብ መጠን 370 ቢሊዮን ብር ሆኗል። በዶላር ደረጃ ሲቀመጥ ደግሞ 10 ቢሊዮን ዶላር እንደማለት ነው። ህወሓት አዲስ አበባ ከተማ ውስጥ በህገወጥ መንገድ ገንዘብ የሚያስመነዝርባት ልዩ ቦታ ደግሞ ዳሽን ባንክ፣ አዋሽ ባንክ እንዲሁም ንግድ ባንክ በቀን ከሚያንቀሳቅሱት ብር የበለጠ በየቀኑ ይመነዝራል ተብሏል። አዲስ አበባ ውስጥ በየቀኑ በቢሊዮን የሚቆጠር ብር ወደ ዶላር የሚቀየርባት ቦታ የት ነች? ህወሓት ገንዘብ እያሸሸ ያስቀመጠባቸው ቁልፍ ሀገራትስ እነማን ናቸው? ድራማ የሚመስለው ገንዘቡን የሚያሸሹበት ስልታቸውስ ምን ይመስላል? የምንመለስባቸው ጉዳዮች ናቸው። የመረጃ ምንጫችን ፍትህ መጽሔት ቁጥር 8 ወይም ቮሊዩም 8 ነው። በዚህ የምርመራ ሥራ ላይ የፍትህ መጽሔት ዋና አዘጋጅ ጋዜጠኛ ተመስገን ደሳለኝና ሌሎች የፍትህ መጽሔት ሪፖርተሮች ተሳትፎበታል። ተመስገንና ሌሎች ጋዜጠኞች በጥናት ያቀረቡትን ድንቅ የጥናትና ምርምር ሥራ እንደሚከተለው እናቀርባለን። መልካም ቆይታ። ዶላር ሰላቢው ህወሓት እንዴት እየሰለበ ይገኛል? አዲስ አበባ የተለያዩ የውጭ ሀገር ገንዘብን በጥቁር ገበያ የሚመነዝሩ ሱቆች በብዛት ይገኙበታል። በነባሮች ተርታ አሜሪካን ግቢ፣ ፖስታ ቤት ፊት ለፊት፣ አምባሳደር፣ ኢትዮጵያ ሆቴል ጀርባ፣ ጋንዲ ዙሪያ፣ ተክለ ሃይማኖት ሚሊተሪ ተራ፣ ካዛንቺስ፣ ቸርችል ጎዳና ይመደባሉ። ሁሉም ስፔር ፓርት መለዋወጫና የሞባይል አክሰሰሪ፣ የኤሌክትሪክ ማቴሪያል፣ ባህላዊ አልባሳትና የስጦታ ዕቃዎች፣ ቡቲክና መሰል በሆኑ የንግድ ዘርፍ ምዝገባና ፍቃድ ያላቸው ናቸው። ከቅርብ ጊዜ ወዲህ አዳዲስ ሰፈሮችም ተቆርቁረዋል። ፍሬንድሺፕ፣ ደንበል፣ አዲሱ ቄራ፣ ከሊፋ ጉርድ ሾላ፣ ብላክ ማርኬቱ ቤት ለምቦሳ ብሎ እንደተቀበላቸው የምርመራ ሪፖርቱ አስረግጧል። ህወሓት ሸገር ላይ በየቀኑ ከሶስቱ ባንኮች የበለጠ ገንዘብ የሚያንቀሳቅስባት ቦታ የት ነች? የአሜሪካ ግቢዎች ለጥቁር ገበያው ብሔራዊ ባንክ ተደርገው ይወሰዳሉ። ምክንያቱም በቀን በቢሊዮን የሚቆጠር የኢትዮጵያ ብር ይመድባሉ። የዕለቱን የምንዛሬ መጠን ይወስናሉ። እንዲሁም የየትኛውም ሀገር ገንዘብ ምንዛሬ ቢመጣ ይቀይራሉ ይላሉ አስተያየታቸውን ለፍትህ መጽሔት የሰጡ ግለሰቡ በ2007 ዓ.ም ስራውን እርግፍ አድርገው ትተውታል። ነገር ግን ይህ የብላክ ማርኬት ስራ ላለፉት 11 ዓመታት የገቢ ምንጫቸው የእንጀራ ገመዳቸው እንደነበር አልደበቁም። ያኔ ይህን ስራ የሰሩት ግለሰብ ግን በአሁኑ ሰዓት ህገወጥ ስራና ህዝብና መንግስትን እንደሚጎዳ ሲረዱ እርም ብለው ስራውን አቁመውታል። ለምርመራ ስራው መረጃ በማሰባሰቡ የተሰማሩት ጋዜጠኞች በናሙና ዘዴ ባሰባሰቡት መረጃና ጥናት በአዲስ አበባ የሚገኙ ባንኮች በቀን በእያንዳንዳቸው በአማካይ 2 ሚሊዮን 500 ሺህ ያንቀሳቅሳሉ። እስከ 7 ሚሊዮን ብር የሚደርሱ ጥቂት ቅርንጫፎች እንዳሉ ሳንዘነጋ በከተማዋ 603 ቅርንጫፎች የከፈተው ንግድ ባንክ በድምሩ 1 ቢሊዮን 507 ሚሊዮን 500 ሺህ ብር በየዕለቱ ያንቀሳቅሳል። የ196 ቅርንጫፍ ባለቤቱ ዳሽን ባንክ 490 ሚሊዮን ብር ይደርሳል። በአዲስ አበባ ብቻ በ167 ቦታዎች የሚገኘው አዋሽ ባንክ ደግሞ 417 ሚሊዮን ብር በየቀኑ ይፈስበታል። የሶስቱ ባንኮች የሸገር ቅርንጫፎቻቸው በሙሉ ሲጠቀለል ከ2.5 ቢሊዮን በታች ነው። የአሜሪካ ግቢው ለጥቁር ገበያው የዕለት ውሎ የሚበጅተው ግን በተለያዩ አካባቢዎች ከመሸጉ መዘርዘሪያዎች ጋር ተደምሮ ወደ 8 ቢሊዮን ብር ይጠጋል። ይህ ደግሞ ባንኮቹ ከ3 እጥፍ በዘለለ አሃዝ በጥቁር ገበያው እንዲመሩ አስገድዷቸዋል ማለት ነው። በብላክ ማርኬት ወይም በጥቁር ገበያው በቀን ይመደባሉ ተብሎ የተገለጸው 8 ቢሊዮን ብር ሙሉ በሙሉ ለውጭ ሀገራት ገንዘብ መግዣና መሸጫ ብቻ የሚውል ነው። እውነቱ በህገወጥ መንገድ የሚዘረዘረው መጠን
ከህጋዊው እስከ 90 በመቶ ብልጫ እንደሰጠው ይገመታል። የአንድ የግል ባንክ ቅርንጫፍ ኃላፊ ባለፈው የፈረንጆች ኖቬምበር ወር $2000 እና 100 ዩሮ ብቻ ነው ያገኘነው፣ የተሻለ ይሰራሉ የሚባሉት ብሔራዊ ቲያትርና ቦሌ ሚካኤል አካባቢ ያሉት ቅርንጫፎቻችንም በሳምንት ከ10 እስከ $20,000 የማይበልጥ ነው የሚገዙ ሲሉ ለፍትህ መጽሔት ዘጋቢ ተናግረዋል። ባሳለፍነው ዓመት መጨረሻ ወደ አዲስ አበባ ጎራ ያሉት የተባበሩት አረብ ኤምሬት ልዑል ሙሐመድ ቢን ዛይድ $3 ቢሊዮን እንደሚሰጡ ቃል ገቡ የሚለው ዜና በስፋት መናኘቱን ተከትሎ ጠቅላይ ሚኒስትር አብይ አህመድ በቴሌቪዥን መስኮት ብቅ ብለው በቤት ውስጥ የተከማቸ የውጭ አገር ገንዘብን ቀድሞ መለወጥ ከኪሳራ መክረውና በዘወርዋራ ፍተሻ ለማካሄድ የታቀደ የሚመስል አይነት መልእክት ካስተላለፉ በኋላ እንዲህ አሉ። ብዙዎቻችሁን አፒል ማድረግ የምፈልገው ዱባይ ያስቀመጣችሁትን እንድትመልሱ ነው። የዱባዮቹ ለዚህ አይነቱ ንግግር ጆሮ ባይሰጡም የአገር ቤቶቹን በተመለከተ ስማቸው እንዳይጠቀስ የፈለጉ የባንክ ባለሙያ ወደ 2 ሳምንት ለሚሆኑ ቀናት በሀገሪቱ የባንኮች ታሪክ እጅግ ከፍተኛው ምንዛሬ ተካሂዷል። የዚህ ምክንያቱ ደግሞ የዶክተር አብይ ንግግር የፈጠረው የኪሳራና ተጠያቂነት ፍርሃት ሲሆን፣ ሌላው ደግሞ ከኢመደበኛው ጋር የነበረው የመዘርዘሪያ ዋጋ በጣም መቀራረቡ ነው ይላሉ። ብሔራዊ ባንክም በወቅቱ የውጭ ምንዛሬ ለመቀየር የሚመጡ ተገልጋዮች ከነበረው አሰራር በተለየ እንዲስተናገዱ መመሪያ አስተላልፏል። ከዚህ ቀደም $100 በላይ የሚዘረዝሩ ሰዎችን በተመለከተ ሪፖርት የሚተላለፍበት ሁኔታን አስቁሞ የመጣው በሙሉ እንዲቀበሉ ማድረጉ ብዙዎችን አደፋፍሯል። ያም ሆኖ መንግስት የዶላር ረሃቡን ለማስታገስ አየር መንገዱን፣ ቴሌ፣ መብራት ኃይል፣ የኢትዮጵያ መርከቦች ለመሸጥ መወሰኑ አይዘነጋም። ለ27 ዓመታት በኢትዮጵያ የተጋነነ የውጭ ምንዛሬ ፍልሰት ወይም ካፒታል ፍላይት መኖሩን በርካታ ዓለም አቀፍ ተቋማት በሪፖርታቸው ይፋ ማውጣታቸው መሬት የረገጠ እውነታ ነው። ዋና ቢሮውን በጀርመኗ በርሊን ከተማ ያደረገው ትራንስፓረንሲ ኢንተርናሽናል የተባለው ድርጅት ባለፈው ዓመት በለቀቀው ዘገባ በሕገወጥ መንገድ የውጭ ምንዛሬ ፍልሰት በብዛት ከሚካሄድባቸው 10 የአፍሪካ ሀገራት አንዷ የኛይቱ ምድር ኢትዮጵያ መሆኗን ይፋ አድርጓል። ዋሽንግተን የሚገኘው ግሎባል ፋይናንሻል ኢንቴግሪቲ ደግሞ በችጋርና ጠርዝ በረገጠ ድህነት ከምትታወቀ ኢትዮጵያ ከ2010 እንደ አውሮፓውያን አቆጣጠር ወዲህ ብቻ ከ10 ቢሊዮን ዶላር በላይ መሸሹን አረጋግጫለሁ ብለዋል። የውጭ ምንዛሬ በሁለት መንገድ እንደሚወጣ የፍትህ መጽሔት የምርመራ ሪፖርትም አትቷል። በቦሌና በባሌ። አንደኛ፣ ቦሌ። በኢትዮጵያ አየር መንገድ በኩል ዘና ብሎ የሚያልፈው የቦሌ ጭነት ከፍተሻ አባላትና ከስካነር ማሽኑ ተሰውሮ አይደለም። የበላይ አካል ዓይንን መሸፈን፣ ጆሮን መድፈን የሚችሉ ጥበበኞች ስለሆኑ ነው። በዚህ መስመር ወርቅም ጭምር ይጋዝ እንደነበር መረጃዎች አመላክተዋል። ሁለተኛ፣ የባሌ በሮች። በጣም ጥንቃቄ የሚፈልጉት አደገኞቹ የባሌ መሿለኪያ በሮች ናቸው። በዋናነትም 5 የድንበር ከተሞችን ይጠቀማሉ። ቶጎ ጫሌ፣ አርትሼክ፣ ጋላፊ፣ ሞያሌና መተማ። በዚህ በኩል የሚደረገው ጉዞ አብዛኛውን ጊዜ በመኪና ሲሆን ወደ ድንበር ከተጠጉ ከኬላ ጠባቂዎች እይታ ርቀው በእግር የሚቋረጡበት አጋጣሚም ተስተውሏል። ባለ $100 እና ድፍን 500 ብር ዩሮ ለየብቻ ይታሰራል። 10,000 ደግሞ በአንድ ይታሰራል። በልብስ ሻንጣ ውስጥ ከስር እስከ 200,000 የሚደርስ ይደረደርና ጠንካራ ሽፋን ላዩ ላይ ተደርጎበት በወረቀት ፕላስተር ይለጠፍበታል። የተጠቀጠቀው የውጭ ምንዛሬ ከሻንጣው ጋር ተመሳስሎ ከተዘጋጀ በኋላ ልብስ ይሞላበትና እንዲሻገር ይደረጋል። በተለያዩ የመኪና ክፍሎች ውስጥም መደበቂያ ተሰርቶላቸው የሚጓጓዙ አሉ። በእንስሳት ጀርባ ላይ እንደ ተራ ነገር ተጭኖ ወደሚፈለግበት ሀገር ያስተላልፉታል። በተረጋጋና በተዝናና ሁኔታ ከጉምሩክ ሰራተኞችና ጠባቂዎች ጋር ወዳጃዊ ሰላምታ ኮድ መሆኑ ነው ተለዋውጠው የሚያሸጋግሩ ፖለቲካዊ ዝምድና ያላቸውም ተስተውለዋል። አልፎ አልፎም ከእይታ የራቁትን ጫካና ሜዳዎች ይጠቀማሉ። ዋነኛ የዝውውር በር ሆነው ያገለገሉና ዛሬም በሥራ ላይ ያሉ የሶማሌ ክልል ከተሞች ቶጎ ጫሌና አርትሼክ ይጠቀሳሉ። ከፍተኛ መጠን ያለው ገንዘብ የሚዛወረው ከኢትዮጵያው ቶጎ ጫሌ ወደ ሶማሌላንዱ ቶጎ ጫሌ ሲሆን ሁለቱ የድንበር ከተሞች የሚለዩት አፄ ኃይለ ሥላሴ በተከሉት ዛፍ ተወጥሮ በታሰረ ገመድና ዝናብ ሲያገኝ ብቻ ሕይወት በሚዘራ ወንዝ እንደሆነ ሪፖርቱን ለማጠናከር ወደ ቦታው የተጓዘው የምርመራ ቡድኑ አባል ታዝቧል። የአካባቢው ሜዳማነትና ልቅ የቆዳ ስፋቱ ልል ከሆነው የኬላ አጠባበቅ ጋር ተዳምሮ
ለቁጥጥር አስቸጋሪ አድርጎታል። አብዲ ሊያቋቋመውና በጭካኔ ተግባር መረን የረገጠው የክልሉ ልዩ ኃይል አሰሳ የሚያካሂድበት ጊዜ ቢኖርም በጠላትነት በፈረጇቸው ብሔር ተወላጅ ኮንትሮባንዲስቶች ላይ ብቻ በማተኮሩ አንሶላና ብርድ ልብስ ከመውረስ ያለፈ ሥራ አልሰራም። ዋናውን መንገድ በተመለከተ ዝውውሩ የሚካሄደው እኛም ጠቋሚዎቻቸውንም እንቅልፍ በሚጥለን ከሌሊቱ 8 ሰዓት እስከ ንጋት 12 ሰዓት ባለው ጊዜ ነው ይላል የጉምሩክ ሰራተኛው አቶ በላይ ለደህንነት ሲባል ስሙ ተቀይሯል። ከማል የተባለ የኦጋዴን ብሔረሰብ አባል የየኬላው ቁልፍ ኃላፊነት በአንድ ቋንቋ ተናጋሪዎች መሞላቱ ኮንትሮባንዲስቶቹና ተጠቃሚዎቹ ዘመዶቻቸው ብቻ እንዲሆኑ አድርጓል። በከተማውም ያሉ ሆቴሎችና ጭፈራ ቤቶች ጭምር በእነሱ ቁጥጥር ስር ናቸው። የጉምሩኩ ሰራተኞች እያዩአቸው ከመኪናቸው ላይ የኢትዮጵያ ታርጋን ፈተው የሶማሌላንድን ቀይረው ሲተላለፉ የጠየቃቸው እንኳን እንዳልነበር በአይኔ ተመልክቻለሁ ሲል አስተያየቱን ለፍትህ መጽሔት ገልጿል። ቶጎጫሌን በዋናነት ተመራጭ ያደረገው ከበርበራ ወደብ ጥቂት ኪሎ ሜትር ብቻ መራቁ ሲሆን ለህወሓት የጦር መኮንኖች ሰዎቻቸው በቁልፍ የንግድ ከተማነት የምታገለግለው ሀርጌሳ 70 ኪሎ ሜትር ላይ መገኘቷ ደግሞ ጠቃሚነቷን ጨምሯል። በአጠቃላይ ህወሓት ዶላር የሚያከማችባት በዋናነት ሶማሌላንድ ስትሆን ጅቡቲም ብዙ ዶላር የተሰበሰበባት ሀገር ነች ተብሏል። ውድ የፈታ ዴሊ ተከታታዮቻችን ህወሓት ገንዘብ የሚያሸሽበትን ስልትና የት አካባቢ እንደሚያከማች በወፍ በረር ከፍትህ መጽሔት የምርመራ ሥራ እንዲያካፈልናችሁ ቀጣዩን የህወሓት የገንዘብ ማሸሽ ስልትን ከውጭ ሀገራት ማለትም ከትልልቅ የዓለም ተቋማት ጋር በጥምረት እየሰራ ያለውን ድብቅ መረጃ ማወቅ ከፈለጋችሁ ደግሞ በኮሜንታችሁና በላይካችሁ እንድታሳውቁን በአክብሮት እንጠይቃለን።